የሆነልኝ በጣም ብዙ ነገር በሽታ ያሰቃየኛል። ብዙ ነገር እጨነቃለሁ፣ በማጣት እጨነቃለሁ፣ በብቸኝነት ያስጨንቀኛል፣ በሽታ ይዋጋኛል። ብዙ ነገር በመንከራተት በስቃይ ነው የማልፈው። ግን አምላኬ ቤት አልተውም። እኔ ከሱ ውጭ ማንም ስለሌለኝ ያለኝ በዚህም ብል ሰው የለኝ። ቀና ስል ግን እሱ አለኝ። እግዚአብሔር ብቻ ነው ያለኝ። እኔ ማንም የለም። ለልጆቼም ለእኔም እሱ ነው ያለኝ እና እግዚአብሔር ብዙ ዶክተር ያወቀ በሽታ አለኝ። በውስጥ የሚገለባበት አውሬ አለ። እኔ እበላለሁ፣ እሱ ይበላል በውስጤ። እግዚአብሔር ይገስጸው፣ ጌታ ይስበረው እና አንዱን ስለው አንዱን እና በጣም ጉሮሮዬ ላይ አመመኝ። በጣም ከአቅም በላይ ማለት ነው። ሌላ አለ፣ ብዙ አለ። ግን ይሄንን በቃ ጉሮሮዬ አልቻልኩም። ደም ነው የሚያስታውከኝና ብዙ ቸርች ሄዳለሁ። ብዙ ተጸልዮልኛል፣ ተይዞላ ተጸልሏል። ምንም ሊነቀል አልቻለም። ጌታ ወይ አንተ መች ነው የምትነቅልልኝ? እኔ እኮ መኖሪያዬን አድርገኸዋል። ኖሬያለሁ። ብዙ ነገር ተደርጎልኛል፣ አድርገህልኛል። ይሄ ነገር ምንድን ነው ጌታ? እኔ እኮ ለአንተ ነው የምንበረከከው አምላኬ። ከዚህ ንቀልልኝ ጌታዬ ብዬ በፊቱ አለቅሳለሁ። ቸርች ሄዳለሁ፣ እዞራለሁ። የማልገባበት ቸርች የለም። ግን ሊነቀልልኝ አልቻለም። በጣም ደም ነው የሚያስታውቀኝ። በቃ እየተቆራረጠ ለሰው አላወራም። ሐኪም ቤት ሄድኩኝ። ነፃ ነሽ እንዲህ ደም እያስታወከኝ እንደዚህ እያደረገኝ ነጋ። የኔ ስቃይ ነው፣ መሸ የኔ ስቃይ ነው፣ ስሰራ የኔ ስቃይ ነው። ጌታ ሆይ ማሳል ቢሉት እንደዚህ ማሳል እንደቀላል እንደማስበው እንዳይመስላችሁ። በጣም ልቤ በቃ ድክም፣ ሰውነቴ ጨረሰኝ፣ በላኝ። በቃ ጌታ ሆይ ምንድን ነው? እኔ ተስፋ እስከምቆርጥ ድረስ ማለት ነው። ከዛ ህንዶች አየውና ህንዱ ልጆች አይቼ በሳል እንደሞቱ ነው። እኔ ግን አልሞትም እንደነሱ አልኩት። እኔ ዓላማ አለኝ። እግዚአብሔር በውስጤን ያስቀመጠው አለ። ያንን ሳይፈጸም አልሞትም። ባለራዕይ አይሞትም እላለሁ። ከዛ ደም ተቆራርጦ ይወርዳል። ዶክተሯ ምን አለችኝ? ይሄንን እንትን እዛ ሸፈነሽ አትገቢም እንዴ ምናምን ነገር ወይም እንደዚህ አትይም በሰው ላይ የምታስያለኝ አለችኝ። እና እሺ ዶክተርዬ አልኳት። ከዛ ያንን ደም ካለው ደም ነው የሚወጣው ውስጥ እላታለሁ። ደም ካለው አለች፣ ደም ካለው አንቀበልም አለች። እሺ እንደምንም ተሟሙቼ ጠራ ያለ ነገር ሰጠዋት። በሶስተኛ ቀን ነይ አለችኝ። ሄድኩኝ። ስሄድ ግን ነይ ብላኝ ተደውሎልኝ ራሴ ይደወልልሻል አለች። እስከሚደወል አልጠበኩም። ሄድኩኝ። ስሄድ ግን ያንን እንትን ነፃ ነሽ አለች። ነፃ ወረቀት ሰጠች። ይሄ ያጋንንት ስራ እንደሆነ አውቀዋለሁ። ዶክተር ሊያውቀው እኮ አይችልም። ዶክተሩ ኢየሱስ ብቻ ነው የሚያውቀው፣ ሌላ የሚያውቀው የለም። እሱ ዶክተር ማንኛውም ዲግሪ ቢጨን አያውቀውም። የሚያውቀው ግን ኢየሱስ ብቻ ነው። እሱ ነው ያለን፣ እሱ ነው የሚነቅለው። መንቀልም መትከል የሚችል አምላክ አለን እኛ። ኢየሱስ ይባረክ፣ ከፍ ይበል። እኛ እኮ ለእሱ አንገባውም እኮ። እሱ ለእኛ ኖረዋል፣ እሱ ለእኛ ሞተዋል። በቃ ተዋርዶል። እኛን አምሮብን እንድንኖር ነው ያኖረን የመረጠን። ክብር ለሱ ይሁን። እኔ ሁሌም ክብር ለሱ ይሁን፣ አመሰግነዋለሁ። እና እዚህ ቤት እግዚአብሔር በቃ ምንም ግን አልደነግጥም። በበሽታ ብዙ ይዣለሁ ብያቸዋለሁ፣ አልደነግጥም። ይሄ ግን ለሰው ያስደነግጣል። ለማንኛውም ሰው ደም እየተቆረጠ ሲያስታውቃችሁ ምንድን ነው ብላችሁ ነው የምታስቡት? በቃ ግራ ትጋባሉ። እንዴ ልጆቼን በትኝ። እኔ እኮ ያሳደግኳቸው ልጆች አይደሉም፣ ወለድኳቸው እንጂ ያሳደግክ አንተ ነህ። ልጆቼ ሊያዝኑ ነው እንዴ እላለሁ። በቃ በጣም እሰቃያለሁ። በጣም ሐኪም ቤት ነፃ ከሆነ መድኃኒት ማስታገሻ ሽሮብ ጠጥቼ ምንም ነገር የለም፣ ግን የሚወጣው ደም ነው የሚያስታውቀኝ። ግን አልደነግጥለትም፣ እሱ ስላለኝ አያስደነግጠኝም። ከዛን አንድ ቀን አባቴ ሂጂ እስኪ ውጪ ይናፈስብሻል፣ በቃ ቸርች መዞር ሰለቸኝ ጌታዬ፣ በቃ ቤት አመልክሃለሁ አልኩት። ከዛ በኋላ አንዳንዴ በሰዎች አልፎ ይሰራል ጌታ። ከዛ ሂጂ እስኪ ውጪ ብሎ ብር ሰጠኝ ማለት ውጪ እስኪ ይንፈስብሽ ወጥተሽ አታውቂም ሲለኝ እኔ ተነስቼ ወጣሁ። ሲሄድ ግን ውስጤ ደስተኛ አልነበረም ማለት። ከዛ አንድ ቸርች ሄድኩኝ፣ ሰፈር ላይ ያለ። ሲሄድ ዝግ ነው የለም። እና አንድ እህቴ እናቴ እሷ በአጋጣሚ እሷም ሄዳ ስታጣው ሁለታችንም እዛ ተገናኘን። እግዚአብሔር ስራ የምድንበት ቀን ስለሆነ ነው።
ከዛ ይዛኝ አንድ ሴሚስ ያለች በጣም የምትገርም ፓስተር አለች፣ እግዚአብሔር ይባረካታል። ግን ውስጤ ደስተኛ አልነበረም። መጣሁኝ፣ እውነቴን ነው። በቃ መጣሁ። ከዛ የት ልሁል ነው እኔ ወጥቼ እኔ ቸርች ነው የምሄደው፣ ዘመድ ጋር አዝማድ ጋር መሄድ አልፈልግም። ያንተ ቤት ነው ግን አጣው አንተ ትችላለህ ብዬ መጣሁ። ግን ይዤ እገባለሁ ይዤ ካልወጣም አልኩት። ከዛ ይዛኝ መጣች። እዚህ ቁጭ አለን ጸለየን። በጣም እግዚአብሔር ሰው ናት። በጣም ደስ የምትል እናት ናት። ከዛ ይዛኝ መጣች። ትጸልይልሻለች አለች። እኔ በጨጓራ መሰቃይ በየጊዜው ሐኪም ቤት የምሄድ ውስጤ ሲሯሯጥ በቃ ጌታ ሆይ እለዋለሁ። ብዙ ግን ፎከሴ ይሄንን ነው፣ እነሱን አይደለም። ይሄ ጎሮሮዬ ላይ ያለን የተሰቃየሁት በቃ ምላሴ ይላላጣል፣ ምግብ አይጣፍጠኝም፣ በቴስት አሁንም አይጣፍጠኝም። ያንን ሳል እሷ ዘይት ረጭታ እዚች ጋር ግንባሬ ላይ በብሽታ ትስቃያለሽ አለች። አዎ አልኳት። በቃ እምባዬን መጣ። ምክንያቱም በጨጓራ እየተሰቃየሁ ነው፣ በብዙ መንገድ በስቃይ እያለፍኩ ነው። ግን ይሄንን አሳሳቢ ሆነብኝ። በቃ እነዛን ህንዶች ካየሁ በኋላ በዚህ በሞቱ በኋላ በቃ ረበሸኝ። ሌላው አልረበሸኝም። እግዚአብሔር ቀን አለው የሚነቅልበት እሱ። ስለዚህ ከዛ እዚች ጋር ቆሜ ፖስታውን ይዤ እሷ ግንባሬ ላይ ቀባት። ይሄ ሻሽ ነበር ያደረኩት። እንዲያደረገችና ከጨጓራት በአንቺ ላይ በሽታ አይችልም ይነቀላል ብላ በላይ ላይ እንዲጇን ጭና ዘይት ረጭታ ይነቀል ብዬ ሄድኩኝ። ያንን ሳል ያንን ደም የሚያስታውከኝ ያንን ያሰቃየኝ ያንን ሲያንገላታኝ የነበረ በሰው ፊት መቆምም አልችለው ነቅሎ ለዘላለም ነቀለልኝ። አውራችሁ እንደቀላል ለሰው ሲያወሩት ግን ስቃይ የኔ ጌታ ግን ያይ ነበር። የኔ አባት ለካ የሚያድነኝ በሷ አልፎ ነው። ሌላ ቸርች አልነበረም፣ በሷ ነበር ሊያድነኝ የተዘጋጀልኝ የኔ ጌታ። እኔ አላውቀውም ይህን ቸርች፣ እንዳውቀው ግን አደረገኝ። ቅባት ያለበት ቦታ መራኝ። ነቅሎ ለዘላለም ከላይ ላይ ምን የለም ማቃሰት የለም ምን የለም። ተኝቼ አድራለሁ፣ ጠዋት ወፋይ ብዬ እነሳለሁ። እግዚአብሔር እኔ አምላኬን አመሰግነዋለሁ እጅግ አድርጌ። በብዙ ነገር ያቆመኝ፣ በብዙ ነገር ያዳነኝ እሱ ከጎኔ የማይለየኝ። ክብሩን ሁሉ ለሱ ይሆን። በመስቀል ላይ ለሞተልን፣ ላዳነን፣ ለተሸከመን፣ ለራራለን ክብር ይሆን ለሱ። አመሰግነዋለሁ፣ አገለግለዋለሁ፣ እዘምርለታለሁ፣ እንበረከክለታለሁ። ከልጆቼ ጋር በቤቴ ላይ ክብር ይሆናል፣ በልጆቼ ላይ ክብር ይሆን። እሱ ብቻ ነው የሚከብረው። ወደ ቤት በኔ ልጆች በኔ ዘር ላይ እሱ ብቻ ነው የሚከብሩት። እግዚአብሔር አሳልፎ ይሰጠኛል፣ ይከብራል። ኢየሱስ ጌታ ነው። ክብር ይሁን ለሱ። ሲነጋም ሲመሽም ሁልጊዜ ማስታወሰው